ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። እሁድ ሐምሌ 21 ቀን 2011 ዓ.ም ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች ቦን ከሚገኘው የዲደብሊው የቀጥታ ስርጭት ስቱዲዮ ሰላምታችን ይድረሳችሁ። ለዛሬ እሸቴ በቀለና እኔ ልደት አበበ ነን። ሳምንታዊው የእንወያይ ዝግጅታችን ወቅታዊውን የደቡብ ክልል የፖለቲካ ተኩሳት የክልሉንና የደቡብ ህዝቦች ዲሞክራሲያዊ ንቅናቄ ፓርቲን እጣ ፈንታ ያጠያይቃል። የመዝናኛ ዝግጅት እንግዳችን ደግሞ በሰሜን አሜሪካ የሚኖረው ድምጻዊ አያሌው መስፍን ነው። እንግዲህ ሁላችሁም የእሁድ ምሽታችሁ ወይም ቀናችሁ ከኛ ጋር እንዲሆን ግብዣችን ነው። ለቀጣይ አንድ ሰዓት የሚዘልቀው የቀጥታ ስርጭታችንን በሬዲዮ በሳተላይት ከድረገጻችን ወይም በፌስቡክ መከታተል ትችላላችሁ። በሬዲዮ በ13780 ኪሎ ሄርስ 22 ሜትር ባንድ እና በ11995 ኪሎ ሄርስ 25 ሜትር ባንድ ላይ ነው። ወይም ደግሞ አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 በሳተላይት በአረብሳት በበድር 4 በ11996 ሜጋሄርስ DWA2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርስ DWA2 7 ዲግሪ ዌስት ቨርቲካል ላይ ነው። DW አምሃሪክ በተባለው አፕሊኬሽን ወይም DW አምሃሪክ ብላችሁ በፌስቡክ ብትፈልጉንም እንገኛለን። አሁን ወደ ዜናው እንለፍ። እሸቴ በቀለ ያሰማናል። የዲደብሊው ዜና በመጀመሪያም ዋና ዜና በአማራ ክልል አዊ ብሔረሰብ አስተዳደር ዞን በቻግኒ ከተማ 4 የክላሽንኮቭ ጠመንጃዎችና ከ9000 በላይ ጥይቶች በቁጥጥር ስር መዋሉን ፖሊስ አስታወቀ። የሱዳንና የደቡብ ሱዳን ባለስልጣናት ሁለቱ አገሮች በሚዋሰኑባቸው የድንበር አካባቢዎች ከሚንቀሳቀሱ አማጽያን ጋር የገቡትን የተኩስ አቁም ለማራዘምና በአካባቢው የሰብአዊ እርዳታ እንዲደርስ ተስማሙ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ሄፓታይተስን ለመከላከል የምርመራና የሕክምና አገልግሎት ለማቅረብ በየዓመቱ ተጨማሪ $6 ቢሊዮን እንደሚያስፈልግ ተናገሩ። በጀነራል ሐሊፋ ሀፍጣር የሚመራው ኃይል ከሊቢያ ዋና ከተማ ትሪፖሊ አቅራቢያ በሚገኝ አንድ ሆስፒታል ላይ በፈጸመው የአየር ድብደባ 5 የሕክምና ዶክተሮችን ጨምሮ 12 ሰዎች ተገደሉ። የቦኮ ሐራም ታጣቂዎች በሰሜን ምስራቅ ናይጄሪያ ከቀብር ስነ ስርዓት በሚመለሱ ሰዎች ላይ ጥቃት ፈጽመው 23 ሀዘንተኞች መግደላቸውን የአካባቢው ነዋሪዎችና ሚሊሻዎች ተናገሩ። ዜናው በዝርዝር በአማራ ክልል አዊ ብሔረሰብ አስተዳደር ዞን በቻግኒ ከተማ 4 የክላሽንኮቭ ጠመንጃዎችና ከ9000 በላይ ጥይቶች በቁጥጥር ስር መዋሉን ፖሊስ አስታወቀ። የዶይቸ ቬለ የባህር ዳር ወኪል አለምነው መኮንን ያነጋግራቸው የዞኑ የፖሊስ መምሪያ ኃላፊ ኮማንደር ደሳለኛ አዳሙ እንደገለጹት የጦር መሳሪያዎቹና ተጠርጣሪው በቁጥጥር ስር የዋሉት በህብረተሰቡ ጥቆማ ቢሆንም ከዚህ ቀደም ክትትል ይደረግባቸው ነበር። ከአንድ ግለሰብ ቤት በተደረገ ፍተሻ 2 ታጣፊ ክላሽ፣ 2 ሰደፍ ክላሽ እና የአብራራውና የክላሽ ጥይት በድምሩ 9200 ጥይት ተይዟል። ያለ ህብረተሰቡ ተሳትፎ ምንም ማድረግ ስለማይቻል በህብረተሰቡ ጥቆማ ነው የተያዘው። በቁጥጥር ስር ውሏል። በጥናታችንም ያለ ነው ሰውዬው። የቻግኒ ከተማ የክልሉ መንግስት መቀመጫ ከሆነችው ባህር ዳር በ170 ኪሎ ሜትር ገደማ ርቀት ላይ ትገኛለች። ከተማዋ ከዚህ ቀደም ድንበር ተሻጋሪ ግጭቶች ከተከሰተበት የቤንሻንጉል ጉሙዝ ክልል በቅርብ ርቀት ላይ የምትገኝ ነች። ከቅርብ ጊዜያት ወዲህ የአማራ ክልልን ጨምሮ በተለያዩ የአገሪቱ ክፍሎች የጦር መሳሪያዎችና ጥይቶች በብዛት በቁጥጥር ስር ሲውሉ ይታያል። የሱዳንና የደቡብ ሱዳን ባለስልጣናት ሁለቱ አገሮች በሚዋሰኑበት የድንበር አካባቢ ከሚንቀሳቀሱ አማጽያን ጋር የገቡበትን የተኩስ አቁም ለማራዘምና በአካባቢው የሰብአዊ እርዳታ እንዲደርስ ተስማሙ። ሁለቱ አገሮች ረጅም ድንበር የሚጋሩ ሲሆን ደቡብ ሱዳን ከ8 ዓመታት ገደማ በፊት ነፃነቷን ካወጀች ጀምሮ አንዳቸው የሌላውን ተቃዋሚ ይደግፋል በሚል ይወነጃጀላሉ። ሱዳን በማሊክ አጋር ለሚመራው የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን አማጺ ቡድን ከለላ ሰጥታለች ስትል ደቡብ ሱዳንን ትከሳለች። አልበሽር ከስልጣን በተወገዱ ማግስት ሱዳንና ማሊክ አጋር የሚመሩት አማጺ ቡድን የብሉ ናይል
ናይልና የደቡብ ኮርዶፋን ግዛቶችን ጨምሮ በድንበር አካባቢ ተኩስ ለማቆም ስምምነት ላይ ደርሰዋል። ስምምነቱ በያዝነው ሐምሌ ወር መጨረሻ ያበቃል ተብሎ ይጠበቅ ነበር። በትናንትናው ዕለት የሱዳን ወታደራዊ የሽግግር ምክር ቤት ምክትል ሊቀመንበር ሌተናንት ጀነራል መሐመድ ሐምዳን ዳግሎና ማሊክ አጋር በማሊክ አጋር መሪነት የሚንቀሳቀሱ አማጽያን ተገናኝተው የተኩስ አቁሙ እንዲራዘም ተስማምተዋል። የሱዳን ወታደራዊ የሽግግር መንግስት የነጻነትና የለውጥ ኃይሎች በሚል ስያሜ ከተሰበሰቡ ተቃዋሚዎችና አማጽያን ጋር ስልጣን ለመጋራት ከስምምነት ቢደርሱም ማሊክ አጋር የስምምነቱ አካል አይደሉም። የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን የተባለው የአማጺ ቡድንን የሚመሩት ማሊክ አጋር ከሱዳን የሽግግር መንግስት መሪዎች ጋር ተኩስ ለማቆም ከዚህ ቀደም የገቡበትን ስምምነት ማራዘማቸውን አረጋግጠዋል። የሰላም ስምምነቱ በደቡብ ሱዳን ፕሬዝዳንት ሳልቫኪር ሚያርዲት አሸማጋይነት እንዲከናወን የተደረገው ፕሬዝዳንቱ በአማጽያኑ ዘንድ ተደማጭነት ስላላቸው እንደሆነ ማሊክ አጋር ተናግረዋል። የዳርፉር አማጽያን ከአዲስ አበባ ዛሬ ጁባ ከተማ ገብተው ተጨማሪ ድርድር ይቀጥላል ተብሏል። በጀነራል ሀሊፋ ሀፍጣር የሚመራው ኃይል ከሊቢያ ዋና ከተማ ትሪፖሊ አቅራቢያ በሚገኝ አንድ ሆስፒታል ላይ በፈጸመው የአየር ድብደባ 5 የሕክምና ዶክተሮች መገደላቸውን በተባበሩት መንግስታት ድርጅት የሚደገፈው መንግስት የጤና ጥበቃ ሚኒስቴር አስታወቀ። የሊቢያ ጤና ጥበቃ ሚኒስቴር ቃል አቀባይ ላሚኔ አልሃሺሚ እንዳሉት በሆስፒታሉ ላይ በተፈጸመው የአየር ድብደባ 5 ዶክተሮችን ጨምሮ በአጠቃላይ 12 ሰዎች ተገድለዋል፣ በርካቶችም ቆስለዋል። ቃል አቀባዩ ትናንት ማለዳ በሀፍጣር ኃይሎች የተፈጸመው ድብደባ በቀጥታ የሕክምና ባለሙያዎች በተሰባሰቡበት ሆስፒታል ላይ ያነጣጠረ እንደነበር ገልጸዋል። የጀነራል ሀፍጣር ኃይሎች እስካሁን በጉዳዩ ላይ የሰጡት አስተያየት የለም። በአገሪቱ በሆስፒታል ላይ ያነጣጠረ ጥቃት ሲፈጸም ይህ 3ኛው ነው። የሊቢያ ብሔራዊ ጦር ተብሎ የሚጠራውና ሀፍጣር የሚመሩት ኃይል መቀመጫውን በትሪፖሊ ያደረገውን የስምምነት መንግስት ለመጣል ዘመቻ ከጀመረ 4 ወራትን አስቆጥሯል። በተባበሩት መንግስታት የሚደገፈው የትሪፖሊ መንግስት ኃይሎች ኃይለኛ የነበረውን የሀፍጣር ጦር እርምጃ ከመከቱ በኋላ በሁለቱም ወገን ይሄ ነው የሚባል ግስጋሴ ማድረግ ቢያቅታቸውም አንዳቸው በሌላቸው ላይ የአየር ድብደባ መፈጸሙን ተያይዘውታል። ይህ ዶይቼ ቬለ ነው። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ሄፓታይተስን ለመከላከል የምርመራና የሕክምና አገልግሎት ለማቅረብ በየዓመቱ ተጨማሪ $6 ቢሊዮን እንደሚያስፈልግ ተናገሩ። በኢትዮጵያ በተለምዶ የጉበት በሽታ ተብሎ የሚታወቀውን ሄፓታይተስ በጎርጎሮሳዊው 2030 ዓ.ም ሙሉ በሙሉ ለማጥፋት ፖለቲካዊ አመራርና ተግባራዊ እርምጃ እንደሚያስፈልግ ዶክተር ቴድሮስ ጥሪ አቅርበዋል። የዓለም የሄፓታይተስ ቀን ዛሬ ሲከበር የዓለም የጤና ድርጅት ዋና ዳይሬክተር ባስተላለፉት መልእክት ሄፓታይተስን ከ11 ዓመታት ገደማ በኋላ ከመላው ዓለም ለማጥፋት በየዓመቱ ተጨማሪ $6 ቢሊዮን ያስፈልጋል ብለዋል። Around the world, 325 million people are affected by viral. በመላው ዓለም 325 ሚሊዮን ሰዎች በተላላፊ ሄፓታይተስ ተጠቅተዋል። ከ10ሩ መካከል 8ቱ ለመከላከል ለምርመራና ለሕክምና የሚያስችል አገልግሎት አያገኙም። ሁሉም ሰው የሚያስፈልገውን ክብካቤ እንዲያገኝ የሄፓታይተስ የሕክምና አገልግሎትን በአፋጣኝ ማሳደግ ያስፈልጋል። ዛሬ የዓለም የጤና ድርጅት ሁሉም መንግስታትና አጋሮች ሄፓታይተስን በ2030 ለማስወገድ የሚያስችል ስራ እንዲሰሩ ጥሪ ያቀርባል። ከዚያ ግብ ለመድረስ የመከላከያ ምርመራና የሕክምና አገልግሎቶችን ለማሳደግ የዓለም የጤና ድርጅት በመላው ዓለም በየዓመቱ ተጨማሪ $6 ቢሊዮን እንደሚያስፈልግ ይገምታል። To increase hepatitis prevention, testing and treatment. የዓለም የጤና ድርጅት መረጃ እንደሚጠቁመው በመላው ዓለም 325 ሚሊዮን ሰዎች በሄፓታይተስ ተይዘዋል። በዚህም ሳቢያ በየዓመቱ 1.4 ሚሊዮን ሰዎች ይሞታሉ። ከሳምባ ነቀርሳ ቀጥሎ ብዙ ሰዎችን የሚገድለው ይኸው ሄፓታይተስ ነው። የቦኮ ሐራም ታጣቂዎች በሰሜን ምስራቅ ናይጄሪያ ከቀብር ስነ ስርዓት በሚመለሱ ሰዎች ላይ ጥቃት ፈጽመው 23 ሀዘንተኞች መግደላቸውን የአካባቢው ነዋሪዎችና ሚሊሻዎች ተናገሩ።
ቡኑ ቡክታር ሙስጣፋ የተባሉ የአካባቢው የሚሊሻ መሪ እንዳሉት የቦኮ ሐራም ታጣቂዎች ንጋንዛይ በተባለ መንደር በ3 ሞተር ሳይክሎች ሆነው ቅዳሜ ዕለት ከቀብር በመመለስ ላይ በነበሩ ሀዘንተኞች ላይ ጥቃት ፈጽመዋል። ቡኑ ሙክታር ማለዳ ከተፈጸመው ጥቃት የእኛ ሰዎች 23 ሰዎች አስክሬኖች አግኝተዋል ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። ስማቸው እንዳይገለጽ የፈለጉ የንጋንዛይ መንደር ባለስልጣን ጥቃቱ መፈጸሙን አረጋግጠዋል። ሳሌህ ማሲዳ የተባሉ የመንደሪቱ ነዋሪ በበኩላቸው ከጥቃቱ የተረፉ ሰዎች ደርሰው ከተናገሩ በኋላ የሟቾቹ አስከሬን መሰብሰቡን ገልጸዋል። የቦኮ ሐራም ታጣቂዎች በተደጋጋሚ በመንደሪቱ ላይ ጥቃት ፈጽመው ያውቃሉ። የኢራን ምክትል የውጭ ጉዳይ ሚኒስትር በአገራቸው የኑክሌር ጦር መሳሪያ ግንባታ መርሃ ግብር ላይ ከ4 ዓመታት በፊት በተፈረመው ስምምነት ላይ ከልዕለ ሀያላኑ አገራት ጋር የተደረገው ውይይት አበረታች እንደነበር ተናገሩ። ረዳት ውጭ ጉዳይ ሚኒስትሩ ሳይድ አባስ አራቃቺ በዛሬው ዕለት በቪየና የተደረገው ውይይት ገንቢ ነበር ብለዋል። በውይይቱ የጀርመን፣ የፈረንሳይ፣ የብሪታንያ፣ የቻይና፣ የሩሲያና የአውሮፓ ህብረት ተወካዮች ተገኝተዋል። ከውሉ ፈራሚዎች አንዷ የሆነችው አሜሪካ ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ በኋላ ራሷን ማግለሉ አይዘነጋም። አሜሪካ ከስምምነቱ ከወጣች በኋላ በድጋሚ የጣለችባትን ማዕቀብ ሌሎቹ ልዕለ ሀያላን ግፊት አድርገው እንዲነሳላት ኢራን ትሻለች። ምክትል ውጭ ጉዳይ ሚኒስትሩ ውይይቱ የነበሩ ችግሮቹን ሙሉ በሙሉ ባይቀርፍም ተሳታፊዎች ስምምነቱን ከውድቀት ለመታደግ ቁርጠኛ መሆናቸውን ያረጋገጡበት ነው ብለዋል። በቻይና የውጭ ጉዳይ ሚኒስቴር የጦር መሳሪያ ቁጥጥር ክፍል ዋና ዳይሬክተር ፉ ኮንግ በበኩላቸው በውይይቱ የተሳተፉ አገራት ውሉን ለመታደግ ቁርጠኛ መሆናቸውን አረጋግጠው አሜሪካ በብቸኝነት በኢራን ላይ የጣለቻቸውን ማዕቀቦች መቃወማቸውን ለጋዜጠኞች ተናግረዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በአማራ ክልል አዊ ብሔረሰብ አስተዳደር ዞን በቻግኒ ከተማ 4 የክላሽንኮቭ ጠመንጃዎችና ከ9000 በላይ ጥይቶች በቁጥጥር ስር መዋሉን ፖሊስ አስታወቀ። የሱዳንና የደቡብ ሱዳን ባለስልጣናት ሁለቱ አገሮች በሚዋሰኑበት የድንበር አካባቢ ከሚንቀሳቀሱ አማጽያን ጋር የገቡትን የተኩስ አቁም ለማራዘምና በአካባቢው የሰብአዊ እርዳታ እንዲደርስ ተስማሙ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ሄፓታይተስን ለመከላከል የምርመራና የሕክምና አገልግሎት ለማቅረብ በየዓመቱ ተጨማሪ $6 ቢሊዮን እንደሚያስፈልግ ተናገሩ። የቦኮ ሐራም ታጣቂዎች በሰሜን ምስራቅ ናይጄሪያ ከቀብር ስነ ስርዓት በሚመለሱ ሰዎች ላይ ጥቃት ፈጽመው 23 ሀዘንተኞች መግደላቸውን የአካባቢው ነዋሪዎችና ሚሊሻዎች ተናገሩ። ዜናው በዚሁ አበቃ። ጤና ይስጥልኝ። ለዜናው እሸት የበቀለን አመሰግናለሁ። አሁን በቀጥታ ወደ እንወያይ ዝግጅት